السلام عليكم ورحمة الله وبركاته ودي تكبراتشو የመዲ ቤተሰቦች እንዲሁም የልዩ ሚዳ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልহামዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? ሰላም ሁሉ መልካም። ውድ የቻናሌ ቤተሰቦች በጣም አመሰግናለሁ ለልዩ አስተያየታችሁ። በጣም ነው አመሰግነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የዛሬው ርዕሳችን የትዳር አረም ወይም ውጤቱ ይላል ማለት ነው። ውዶቼ አንድ አረም ዘርተን አንድ እህል ከተዘራ በኋላ አረሙን ታረምንለት ውጤታማ ምርት ያመጣል ማለት ነው። እንዲሁም እኛ ወደ ትዳር ከገባን በኋላ በውስጣችን የሚበቅሉ አረሞችን ካልነቀን ካላጠፋናቸው ምርታማ ልንሆን አንችልም። መውለድ እንዲሁም በትዳራችን ስኬታማ መሆን አንችልም ማለት ነው ውዶቼ። እናም ይሄን መዘንጋት የለብንም። አንድ ትዳር አረሙ ከውስጥ እስካልጸዳለት ድረስ ስኬታማ ሊሆን አይችልም ማለት ነው። አረም ማለት ምን ማለቷ ነው ብላችሁ ግር ካላችሁ አረም ማለት አንድ ሰው ከአንድ ሰው ጋራ ተገናኝቶ ሲኖር በመሃሉ መጥፎ ባህሪያት ሊኖር ይችላል፣ መጥፎን እይታ ሊኖር ይችላል፣ ኦሬዲ ብዙ አስተያየት ሊኖር ይችላል ማለት ነው። እነዛን ነገሮች እሷ ምን ትወዳለች እሱ ምን ይወዳል ብለን በመረዳዳት እነዛ መጥፎ ባህሪዎችን መንቀል ማረም መቻል አለብን ማለት ነው። እንዲሁም አላስፈላጊ ጣልቃ ገብ ሰዎች ካለም ማስወገድ ይኖርብናል ማለት ነው። እንዳጠቃላይ መጥፎ ነገሮችን በማስወገድ ከትዳራችን ላይ አረምን መንቀል አለብን ማለት ነው። እንደገና ደግሞ ውድ ቤተሰቦቼ ውድ የመዲ ቤተሰቦች ለስደተኛ መመክረው እኔ ቢኖር ስኬታማ ትዳር እንዲኖራችሁ ስኬታማ ህይወት እንዲኖራችሁ ተፈለጋችሁ ብዙ ነገሮች በመናገኝበት ሰዓት አሁን በስራ ላይ የሚሆን በማንኛውም ቦታ ላይ ሆናችሁ ስለ ትዳር ምክር ሰአዘል ምክር ሰጭ የሚሆኑ አላህ ሐራም ያላደረጋቸው ነገር ግን ጥሩ አስተያየት ጥሩ አስተሳሰብ ያላቸው ብዙ ሰዎች አሉ። እነሱን በማሰብ እኔ የትኛው ጥፋተኛይቱ ውስጥ ነኝ ብለን ራሳችንን ወደ ኋላ ተመልሰን እንድናይና ራሳችንን እንድናርም የሚያስተምሩን ብዙዎች አሉ ማለት ነው። በዲነል እስላምም በትክክለኛ ኡስታዞችም የተለያዩ ሙስሊም ወንድም ሙስሊም እህቶቻችን አሉ ማለት ነው። በዘወትር ጊዜ ስለ ትዳር አንድ ባለ ትዳር ስለ ትዳር የሚሰማ ከሆነ ወደ ራሱ ተመልሶ ጥፋቱን አንድ ቦታ ላይ ያገኘዋል። ከዛማ ምን አለ ሁለተኛ ጥፋት አይኖረውም ማለት ነው። ምን ጥፋት ሊታረም ይችላል፣ ምን ጥፋት ላይ ታረም ይችላል፣ ምን ማለፍ አለብኝ፣ ምን አለማለፍ አለብኝ ብሎም መገንዘብ ይጀምራል ማለት ነው። ከኔው ጀምሮ እኔ ለእናንተ ይሄንን የምላችሁ ከእናንተ ተችዬ አይደለም፣ ነገር ግን ለእናንተ ስነግራችሁ አእምሮዬ ሲሰማ እኔ የምቀየርበት ነው ማለት ነው ውዶቼ። እና ቪዲዮውን እያዳመጣችሁ ሰብስክራይብ ማድረግ አትርሱ ማለት ነው። በነገራችን ላይ ገበሬ እና ትዳር አንድ ነው። አንድ ገበሬ ዘንድሮ ያረሰው መሬት ለከርሞ ቢያርሰው ውጤታማ ይሆናል። ነገር ግን ይሄ መሬት አላዋጣኝም አረማማ መሬት ነው ምንም ባንከባከበው ምርት ሊሰጠኝ አልቻለም ብሎ ሌላ መሬት ቢቀይር ያም የሚያጋጥመው አረባማ መሬት ነው ማለት ነው። እኛም ደግሞ አንድ ትዳር አልሆንልን ባለ ቁጥር ትዳርን ተተሌላ ትዳር ፍለጋ መሄዳችን መፍትሄ አይደለም። ምክንያቱም በሁሉም ትዳር ውስጥ አረሞች በቅለው ይገኛሉና ማለት ነው። ነገር ግን በሰዓቱ አረሙን ማስወገድ የምንችለው እኛና እኛ ብቻ ነን ማለት ነው። እንደገና ደግሞ በትዳር ውስጥ ፍሬ ያፈራን ደግሞ ትዳር ውስጥ ገብተን ልጅ ከወለድን ደግሞ ምንም አይነት ሹሃማ አረሞች ቢበቅሉ ዞር ብለን ፍሬያችንን በማሰብ ጎንበስ ብለን ትዳራችንን ቀና ማድረግ አለብን ማለት ነው። ያ ማለት ያልጀመረ ፈንጥጦ ይሄር ሳይሆን ነገር ግን ይለያያል ማለት ነው። ማሽላን እንውሰድ። ለዛሬ ምክር የሚበጀን ነገር ማሽላና ሸንበቆን መውሰድ እንችላለን። ሸንበቆ ለምለማማ ነው፣ ቀጥ ብሎ ይወጣል ማለት ነው። ለምንድነው በጎኑ የሚጎትተው ነገር
ወይም ደግሞ እሱን ሊጥለው የሚይዝ ነገር ምንም ነገር የለም እሱን ማለት ነው። ነገር ግን ማሽላ ላፈራችሁ ፍሬ ስትል መጀመሪያ ቀጥ ብላ መልካም ለምለማማ ብላ ቀጥ ትልና ፍሬዋ አብቦ ፍሬ መያዝ ማዘል ከጀመረ በኋላ እንዲሁም ሊደርስ ሲል ጎንበስ ትላለች። እሱ ለኛ ትልቅ ምክር አለው ማለት ነው። ያ ማለት አንድ የወለደች እናት አንድ የወለደ አባት እንደ ማሽላ ጎንበስ ብሎ ትዳሩን ቀጥ ማድረግ አለበት ማለት ነው። ፍሬ አዘል የሆነ ነገር ሁሉም ነገሮች ጎንበስ በማለት ነውና ፍሬያቸው የሚቀጥለው። ከአበባ ወደ ፍሬ ሊሄድ የሚችለው ነገሮችን በማስተዋልና ጎንበስ ብለን ቀጥ ብለን በማሰብ ነው ፍሬያማ ልናደርገው የምንችለው። እናም ግንዛቤ ያለን የምናስተነትን ሰው መሆን አለብን። ቆም ብለን ማሰብ መቻል አለብን ማለት ነው ውዶቼ። ዛሬ ሌላ ቀን ነው ብለን ዛሬ የተውነው ህይወት ነገ ሌላ ቀን ነው ብለን ነገ እንተዋለን። እናም ስኬታማ ሆነን ህይወታችንን መያዝ አለብን። ባለን ነገሮች ላይ ከአበባ አትክልት ወደ ፍሬማ አትክልት የምናደርሰው እኛ ነን ማለት ነው። እንዲሁም ደግሞ እኛ የምናፈራቸው ልጆች ነገ ከእኛ የሚማሩት ነገር ቢኖር እንዴት ነው አንድ እናትና አባት በጥሩ ሁኔታ ከልጅነት እስከ ዕውቀት ያሳደጓቸው ልጆች ፍሬያማ ይሆናሉ። በአንድ ላይ ሆነው ያሳደጓቸው ልጆች ምንን እያዩ ይመለከታሉ? ነገ ትዳር ቢይዝ አልፈራም፣ እንደ እናቴ እንደ አባቴ ሁኜ ትዳሬን መቀጠል እችላለሁኝ ብሎ ይኮራል። ነገር ግን ከአንድ ቦታ አንድ እየተፋታች እየገባች ወንዱም እየፈታ እየወለደ የተጋባ ልጅ ግራ ተጋብቶ ያድጋል። ከዛም እሱ ወደ ትዳር ለመግባት በጣም እንቅፋቱ ይበዛበታል። ለውሳኔ በጣም ይከብደዋል። ለምን? በጣም ምስቅልቅሉ የወጣ ህይወት ነው ያሳለፈው። ያየው በአእምሮ ላይ የተሳለበት የእናትና የአባቱ ነው ማለት ነው። እናም ለፍሬያማ ልጆቻችን ለፍሬያማ ትዳራችን ፍቅርን ለመገንባት ፍቅርን እንደ አበባ ፍክት ያለ ለማድረግ ትዳራችን ውስጥ አረሞችን መንቀል ያስፈልጋል እላለሁኝ። የዛሬው ቪዲዮዬ ይሄንን ይመስላል። ሰብስክራይብ ላይክ ማድረግዎትን ቼክ ያድርጉ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።